ወመንፈስ ቅዱስ አሃዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ ንጽሕተ ንጹሐን ለስም አጠራሯ ክብርና ምስጋና ይድረሳት። ወለዘሂ ጸፋእከ መልታይቴከ ሚጥሎቱ እንተ የማን ግራ ፊትህን የመታህን ለመታህ ቀኝ ፊትህን ስጠው። ይህ ቃል መድኃኔ ዓለም ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 40 ላይ ተጽፎ የምናገኘው ነው። ቃሉን የተናገረው ባለቤቱ መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው በዚህ ዘመን በሚመላለስበት ጊዜ የተናገረው ኃይለ ቃል ነው። ይህ ቃልም ደግሞ የተነገረው ሃይማኖት ላላቸው ሰዎች፣ ለአንዱ ግን ምግባር የጎደለው ሰው በተገኘበት በተነሳበት ጊዜ የተነገረ ኃይለ ቃል ነው። ይህ ቃል የሚነገረው ወይንም መድኃኔ ዓለም ክርስቶስ የተናገረው ሁለት አማኞች ሆነው አንዱ ምግባር የጎደለው ሆኖ አንዱን ፊቱን ቢመታው አንዱን ደግሞ ጨምረህ ስጠው ብሎ ይናገራል። በዚህ ዘመን ይህ ጥቅስ እየተጠቀሰ በብዙዎች ዘንድ የሚታይ ሆኖ እናየዋለን፣ የሚገለጥ ሆኖ እናየዋለን። ይህ ቃል እንደዚህ አይነት ጥቅሶች በመጽሐፍ ቅዱስ ላይ ብዙ ጥቅሶች አሉ። ቀኝ ፊትህን ቢመታህ ግራ ፊትህን ስጠው፣ ግራ ፊትህን ቢመታህ ቀኝ ፊትህን ስጠው እያሉ የሚነገሩ፣ መደረቢያውን ቢወስድብህ ከውስጥ ያለውን ስጠው እያሉ የሚጠቀሱ ጥቅሶች በዚህ ዘመን ብዙ ጊዜ ይስተዋላሉ። በተለይም ደግሞ የመከራው ዘመን በሆነበት ጊዜ ጊዜው ደርሶ ነው፣ አባቶች ዝም ስላሉ እንግዲህ እኛ ልናደርገው የምንችለው ነገር የለም፣ ባለቤቱ የተናገረው ስለሆነ ትንቢቱ ይፈጸም ዘንድ ግድ ነው። ከዚያም በመቀጠል ደግሞ እንግዲህ ምን እናደርጋለን እንግዲህ እግዚአብሔር ያመጣውን እሱ እስኪመልሰው ድረስ እያሉ ብዙ አስናፊ ሰዎች የሚናገሩትና ለስንፍናችን ደግሞ ጭምር የምንጠቅሳቸው ለስንፍናችን መጽናኛ የሚሆኑ ጥቅሶች ናቸው። እነዚህ ጥቅሶች ትርጓሜያቸው የተሳሳተ ነው ማለቴ መድኃኔ ዓለም ክርስቶስ የተናገረው ቅድም እንደተናገርኩት አንዱ ክርስቲያን ለአንዱ ክርስቲያን የሚያደርገው ነው፣ ለሌላው የሚያደርገው አይደለም። ሃይማኖት ለሌለው ሰው አይደለም። ሃይማኖት የሌለው ሰው ሃይማኖት ያለውን ሲመታው፣ ሲደበድበው፣ ሲያሳድደው፣ ሲያፈናቅለው የሚያደርገው ነገር አይደለም። ይሄ ነገር አይደለም። ሃይማኖትን የሚያጠፋውን እንኳንስ ፊትን ይቅርና የእሱን ፊት የሚመቱበት ነው። የራሳችንን ፊት የምንሰጥበት ሳይሆን የእሱን ፊት የምንመታበት ነው። በሥርዓተ መጻሕፍታችን ሰለስቱ ምዕት ያስቀመጡት አለ። ኢትፍራህ እስመ እግዚአብሔር ምስሌከ፣ እግዚአብሔር ካንተ ጋር ነውና አትፍራ ብሎ ይናገራል። በአንቀጽ 45 ላይ ማለት ነው። 45 ላይ ለምን አትፍራ? እግዚአብሔር ካንተ ጋር ነውና አትፍራ። እንደው ወረድ ብሎ ሲናገር ምንድን ነው የሚለው? በዚህን ጊዜ ጦርነት በመጣ ጊዜ፣ ሃይማኖት በሚወረርበት ጊዜ፣ ሀገር በሚወረርበት ጊዜ፣ ሃይማኖት በሚጠፋበት ጊዜ፣ ሃይማኖትን ለማጥፋት ሀገርን ለማውረር ምዕመናንን ለመግደል የመጣውን ጠላት ለመጋደል ለመዋጋት ካህናቱ አዋጅ አውጁ። በዚህ ጊዜ አዋጅ ሲያውጁ ኢይደንግጽክሙ ልብክሙ እመኑ በእግዚአብሔር እመኑ፣ ልባችሁ አይደንግጽ አይታወክ እያሉ አዋጅ ይንገሩ። ከዚህም በኋላ ደግሞ ምዕመናን ይውጡና መስቀለ ክርስቶስን ተክለው ከምድር ላይ በዚያ ይስገዱ፣ እየሰገዱም ደግሞ የሚገባውን ነገር ያድርጉ ይላል። ለምንድን ነው ከተባለ ሰማዕትነት ዘመኑ ወዳ ፈቅዳ ቤተክርስቲያን የምታደርገው ነው። ቤተክርስቲያን ወዳ ፈቅዳ ሰማዕትነትን ካላደረገች ተገዳ አይደለም የምታደርገው። በእነ ሰማዕቱ ቅዱስ ገላውዴዎስ ጊዜ፣ በአጠቃላይ በብዙ ሰማዕታት ጊዜ ይኸው ክርስቲያኖች ነን እኛንም ግደለን እያሉ ያደርጉት የነበረ ነው። እነ ቅዱስ ፊቅጦርም ተው ይህን ልናደርግ አይገባንም፣ እኛ
ወደ ክርስቶስ ልንሄድ እንናፍቃለን ብለው በፈቃድ እንጂ በማሸነፍ አይደለም። አላውያን ነገስታት፣ ከሃዲያን ነገስታት እንደሚሸነፉ እያወቁ እነዛ ኃይለኞቹ የሚገድሏቸው እንደሚያሸንፏቸው እያወቁ ወደ ክርስቶስ መሄድ እንናፍቃለን ብለው የራሳቸውን ሰይፍ ይዘው እየሄዱ አራጆቹ፣ ገዳዮቹ፣ ክርስትናን የሚያጠፉት ሰዎች አርደው ሲደክማቸው ወደ ቤታቸው ሄዱ ነበረ። ከዚህ በኋላ ይህንን የሰሙ ቅዱሳን ሰማዕታት እኛም ክርስቲያኖች ነን፣ እኛንም ግደሉን፣ በክርስቶስ ነው የምናምን ሲሏቸው ምን ይሉ ነበረ? አይ ከዚህ በኋላ እኔ ደክሞኛል፣ እናንተን ለመግደል እኔ አልፈልግም፣ ከዚህ በኋላ ሰይፌንም አጥቤያለሁ፣ ከዚህ በኋላ ደም ላስነካው አይገባም፣ ደም አይነካውም ሰይፌን ይሏቸው ነበረ። ይኸው ሰይፍ እኛ ይዘናል፣ በእኛ ሰይፍ ቁረጠን ብለው በራሳቸው ሰይፍ ይቆረጡ የነበሩ ናቸው። ወደ ክርስቶስ ለመሄድ ይናፈቁ ስለነበረ። ለምንድን ነው ይሄ? ወደው ፈቅደው ሰማዕትነትን የሚቀበሉበት ነው። ተገደው አይደለም። ስለዚህ እነዚህ ጥቅሶች ወደዚህ ጸፋከ መልታይተከ ቀኝ ፊትህን ለመታ ግራ ፊትህን ለመታ ቀኝ ፊትህን ስጠው የሚለው ወደን ፈቅደን ለክርስቲያኖች የምናደርገው ነው። ለሌላ የሚደረግ አይደለም። ማህዛብ የሚያደርጉን አይደለም። ሃይማኖትን ለማጥፋት፣ ክርስትናን ለማጥፋት፣ ሀገርን ለመውረር ለሚመጡ አይደለም። ስለዚህ እነዚህን ጥቅሶች እንዳረዳዳቸው እንዳተረጓጎማቸው ልንረዳቸው ይገባል። ስለ ሃይማኖት ሲባል የሚደረጉ ብዙ ነገሮች አሉ። ለሃይማኖት ሲባል ለምን ከተባለ ስለ ሃይማኖት ጽኑ ውሳኔ ያስፈልጋል። ለምሳሌ አብርሃም አምስቱ ነገስተ ኮሎዶ ጎሞር በብሉይ ኪዳን አምስቱ ነገስተ ሰዶምን ምን አደረገ? ድል አደረገና ሎጥን ነፃ ወጣው። እግዚአብሔርን የሚፈራ እግዚአብሔርን የሚያከብር እግዚአብሔርን የሚወድ ለእግዚአብሔር የሚታመር ደግ ሰው ነበረ። አብርሃም ምን አደረገ? በጦርነት እነዚያን አጠፋና ሎጥን አዳነው። ሙሴም ግብፃውያንን ምን አደረገ? ግብፃዊውን ገደለና ዕብራዊውን ደግሞ አዳነው። ለምንድን ነው? ዕብራዊ የእግዚአብሔር ሰው ነው። ያ ደግሞ እግዚአብሔርን የማያውቅ ከሃዲ ነው፣ ጣዖት አምላኪ ነው፣ ለጣዖት ሰጋጅ ነው፣ እግዚአብሔር የለሽ ብሎ የሚኖር ነው። እግዚአብሔር መኖሩን አለመኖሩን የማያውቅ ሰው ነው። ስለዚህ እግዚአብሔርን የሚያውቀውን ሰው አዳነና እግዚአብሔርን የማያውቀውን ገደለ። በዚህም ደግሞ እግዚአብሔር አልተቀየመው፣ እግዚአብሔር አልተቆጣውም። ለምን? እግዚአብሔርን የሚያመልኩትን ክብሩን የሚናገሩለትን ሰዎችን ሲያጠፏቸው ምን አይልም? እግዚአብሔር ራሱ ዝም አይልም። አነት ቤቅር ዋህዩ እኔ በቀላለሁ፣ እኔ አድናለሁ ይላል። ስለዚህ እግዚአብሔር ራሱ የሚበቀልበት ጊዜ አለ፣ በሰዎች ላይ ያለው ደግሞ የሚበቀልበት ጊዜ አለ የሚበቀልበት። ስለዚህ ስለ ሃይማኖት ሲባል ጽኑ ውሳኔ ያስፈልጋል። እንዴት ነው ካል ይሄንኛው ሀገርን ሃይማኖትን ለማጥፋት የመጡ ሰዎችን እነዚህን ተመለሱ ብሎ መመለስ፣ በሃይማኖት መጽናት፣ ሀገርን መጠበቅ፣ ሃይማኖትን ማስከበር የአንድ አማኝ የቤተ ክርስቲያን አባል የሆነ ሁሉ ግዴታው ነው። ተፈጥሮም ግዴታው ነው። ለምሳሌ ፊንሐስ አለ። ፊንሐስ አስተንፈስ ካለ ልቤ እግዚአብሔር ምን አለው? ክርስፊና ዘምሪ በቤተ መቅደሱ ሲዘሙቱ ባገኛቸው ጊዜ ፊንሐስ ምን አደረገ? ጦሩን ወረወረና እዛው ላይ ገደላቸው፣ መታቸው። በዚህን ጊዜ እግዚአብሔር ምን አለው? ፊንሐስ ሆይ ልቤን አስደሰትካት አለው። ለምን? የእግዚአብሔር ቤተ መቅደሱን የሚያረክሱትን በጦር ወግቶ ስለመታቸው፣ ስለገደላቸው። ስለዚህ እግዚአብሔር ተደሰተ ማለት ነው። ለምን? የሚያረክሱት ቤተ መቅደሱን ነው፣ የሚያቆሹት ቤተ መቅደሱን ነው። የእግዚአብሔር ክብር፣ የእግዚአብሔር ልዕልናው፣ የእግዚአብሔር ሞገሱ፣ ሁለመናው፣ የእግዚአብሔር ሀልወቱ፣ መግቦቱ፣ መገለጫው የሚነገርበትን ቤተ መቅደስ አርክሰዋልና ስላረከሱ ማን መታቸው? ፊንሐስ በጦር ወጋቸው። በዚህን ጊዜ እግዚአብሔር ምን አለው? አስደሰትከኝ አለው። አስደሰትከኝ በከመ አስተንፈስ ካለ ልቤ ልቤን እንዳስደሰትካት እኔም ደግሞ እንዲያስደስታለሁ አለው። ስለዚህ በሃይማኖት ጽኑ ውሳኔ የሚወሰኑ ውሳኔዎች አሉ እንጂ ፊትህን ቢመታ ቀኝ ፊትህን ቢመታ ግራህን ስጠው፣ ግራህን ቢመታ ቀኝህን ስጠው የሚባል ነገር የለም። ለምን? ሃይማኖት ነዋ ለማጥፋት የመጣው፣ ሀገር ነው ለመውረር የመጣው። ስለዚህ በዚህ መሰረት ሰው የአረዳዱን በትክክል በኦርቶዶክሳዊ እይታ በትክክል አረዳድ ተረድቶ ሃይማኖት ሊያጠፋ ሀገር ሊወርድ የመጣውን ተመለስ ማለት ይሄ ሃይማኖታዊም ተፈጥሯዊም ግዴታ ነው። ሳሙኤል አጋግን ያደረገው ዳዊት ጎልያድን የገደለው ለዚህ ምክንያት። ስለዚህ ዳዊት ማንን አለው?
ዳዊት ጎልያድን የገደለበት ወንጭፍ አለው። ሳኦልን ደግሞ የሚፈውስበት ሀብተ በገና አለው። ጎልያድ እስራኤልን ለማጥፋት ነው የመጣው። እስራኤልን ለማጥፋት ሲመጣ ምን አደረገው? ገደለው ማለት ነው። ዮዲት አለች። ዮዲት በጾም በጸሎት ማንን አጠፋች? ሆሎሖርኒስን አንገቱን ቆርጣ እስራኤልን ነፃ ወጣች። ለምን? እስራኤልን ለማጥፋት ይገዳደር ስለነበረ ዮዲት ምን አደረገች? ሆሎሖርኒስን አንገቱን ቆርጣ ሸብሸቦውን ይዛ ሄደችና ደስ ይበላችሁ ብላ የዘንባባ ዝንጣፍ ይዛ እግዚአብሔርን አመሰገነች። ለምን? የእግዚአብሔር ፈቃዱ ነው። የእግዚአብሔር የሆነውን ሕዝብ እንዲያጠፋ የተፈቀደለት ማንም የለም። አስቴር ይህንን ነው ያደረገችው። ሐማ እስራኤልን ለማጥፋት ባደረገው ጊዜ መርዶክዮስን ለማሰቀል ባደረገ ጊዜ ምን አደረገች? አመድ ነስንሳ ማቅ ለብሳ ጸለየች። እግዚአብሔርም ደግሞ ልመናዋን ጸሎቷን ተቀበላት። ከዚህ በኋላ አመፀኛ ወንጀለኛው ግበ ከራይ ወዳዩ ይወድቅ ውስተ ግብ ዘገብረ። አመፀኛ ሰው ጉድጓድ የቆፈረ በጉድጓድ ውስጥ ይገባል። አመፀኛ ሰው የገባ አመፀው ዲበሪ ይሱ በራሱ ላይ አመፁ በራሱ ላይ ይመለሳል ይላል። በሱ ላይ ይደረጋል ማለት ነው። ያ የሰራው ሴራው ደባው ምን ያደርጋል? በራሱ ላይ ይመለሳል። ስለዚህ እግዚአብሔር እንዲህ ያደርጋል። በሰዎች አድሮ ይበቀላል ማለት ነው። ይበቀላል። ልክ እግዚአብሔር ሙሴ ምን አደረገ? ፈርዖን እንዲሰጥም አደረገ። እስራኤላውያን ደግሞ እንዲሻገሩ አደረገ። የእግዚአብሔር ፈቃዱ ማን ነው? እስራኤላውያን ምድረ ርስትን እንዲወርሱ። የእግዚአብሔር ፈቃዱ እስራኤል ምድረ ርስትን እንዲወርሱ ነው። ፈርዖን ደግሞ እስራኤልን በዚያው ማስቀረጥ ነው። ስለዚህ ሙሴ ባህሩን ከፈለና ምን አደረጋቸው? እስራኤልን አሻገረ። ፈርዖን ደግሞ ከነሰራዊቱ ከነፈረሱ ሲገባ እዚያ ውስጥ ባህሩን መታው። እንዲሁ ባህሩ አጠለቀው አሰጠመው ማለት ነው። ስለዚህ በብሉይ ኪዳን ይሄ ነበረ። በሐዲስ ኪዳን ደግሞ ቅዱስ ጴጥሮስ ሐናንያን በግብረ ሐዋርያት ምዕራፍ 5 ላይ የምናገኘው ምድሩን ሸጦ ሀብቱን ሸጦ ግማሹን አስቀረ። ህዝቡ በዝቶ ስለነበረ 8000 ህዝብ ደርሶ ስለነበረ ይህ ማህበርማ እየሰፋ ሄደ። ከዚህ በኋላ ሊበተን ይችላል። ሀብቴን ገንዘቤን ሰጥቼ እኔ በኋላ ቢፈርስ ይህ ማህበር ቢፈርስ ምን እበላለሁ አለ ብሎ አመፅን አደረገ። ከዚህ በኋላ ቅዱስ ጴጥሮስ አወቀበት፣ በጸጋ መንፈስ ቅዱስ አወቀበት። ያላት ሀብት ይሄ ብቻ ነው? ሸጥከው ይሄ ብቻ ነው አለው። ሐናንያም ምን አለ? አዎ ይሄ ብቻ ነው አለ። ተነጻ ወሙት፣ ከዚህ ውደቅና ሙት አለው። ውደቅና ሙት። ለምንድን ነው እንዲህ ያለው? ውደቅና ሙት ያለው ስለዋሸው ነው። አኮ ዘሐሰውኮ ለሰብ አላ ለእግዚአብሔርኪ ሐሰውኮ፣ የዋሸኸው ሰውን አይደለም እግዚአብሔር መንፈስ ቅዱስን ዋሸኸው እንጂ አለው። እግዚአብሔር መንፈስ ቅዱስን ዋሸኸው እንጂ። በዚህን ጊዜ ሞተ። ሚስቱ መጣች። ከዚህ በኋላ ያላችሁ ሀብት ንብረት ይሄ ብቻ ነው አላት። አዎ አለችው፣ ተማክረዋልና። ከዚህን በኋላ ምን አደረገ? አንቺም እንዲሁ እንደባልሽ ሁኝ አላት። እሷም ደግሞ ሞተች። 8000 ህዝብ ከሚታወቅ ከሚረበሽ ይልቅ የዛ የአንድ ሰው መሞት ይቀላል። ቅዱስ ጳውሎስ በርያሱስን እንዲታወር አደረገው። ለምንድን ነው? ህዝቡን ያስት ስለነበረ፣ ትክክለኛ ሰው ስላልነበረ፣ በእግዚአብሔር ህዝብ ላይ ሸረኛ፣ አመፀኛ፣ ወንጀለኛ ስለነበረ ምን አደረገው? አይኑ እንዲታወር አደረገው። ስለዚህ ሐዋርያው ቅዱስ ጳውሎስ ስተተኛ ነው ማለት ነው? ቅዱስ ጴጥሮስ ስተተኛ ነው ማለት ነው? አይደለም። ስለዚህ ለምንድን ነው ካል አሁን እኛ ያለው የተነገረው አንድ ክርስቲያን ለአንድ ክርስቲያን ሊያደርገው የሚገባውን ሀገርን ለማጥፋት ሃይማኖትን ለማጥፋት ሀገርን ለመውረር የመጣውን እየተጠቀምንበት ነው። ለዛ ሽፋን እየሰጠን ነው። ተኛ ዝም ብለህ ጊዜው ደርሶ ነው አባቶች ዝም ያሉትን አንተ ምን ታደርጋለህ? እኛም እኮ እናውቀዋለን፣ ነገር ግን ብንናገር የምናመጣው መፍትሄ የለም። አንተ ዝም ብለህ ልጆችህን አሳድግ፣ ትዳርክን ምራ የሚሉ ብዙ ሰዎች አሉ። ብዙ እንቅልፋሞች የተኙ ማለት ነው። ተነሳሽነት ያለውን ሰው ሁሉ ምን ያደርጉ? የሚጥሉ፣ የሚገድሉ፣ ሃይማኖታቸው ይሞተ ማለት ልቡናቸው ይሞተ፣ እምነታቸው የጎደለ ዝም ብለው መብላት መጠጣት ብቻ መኖር የሚመስላቸው ሃይማኖት እንዲሁ በዘልማድ ዋጋ ሳያስከፍል የመጣ የሚመስላቸው ቅዱሳን ደማቸውን
ቅዱሳን ገዳም ገብተው ጫካ ገብተው ቅጠል በጥሰው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው የጠበቁትን በተጋድሎ የጸኑበትን ሰማዕታት ደማቸውን አፈስሰው አጥንታቸውን ከስክሰው ለእሳት ለሰይፍ ለግርፋት ለአናብስት ለአውሬ በጉድጓድ በባህር ሰጥመው ያስረከቡልን ሃይማኖት እንዲሁ በልማድ የመጣ የሚመስለው ሰው አለ። የሚመጣ ሰው ይመስላል። ስለዚህ ብዙ ሰው ምን ይላል? ትንቢቱ ደርሶ ነው ይፈጸም ዘንድ ግድ ነው። በቃ እኛ ስላደረግን አይደለም። ሃይማኖት እግዚአብሔር የደጅ ሃይማኖት ቤተክርስቲያን የገሃነም ደጆች አይችሏትም እያሉ ጥቅሱን ብቻ የሚጠቅሱ ስንሞት እንበዛለን የሚሉ ከጅጅጋ ጀምረ በሶማሌ ክልል፣ በሲዳማ ክልል፣ በሻሸመኔ፣ በወለጋ፣ በትግራይ፣ በአማራ ይሄው ክርስትናው እንዳይኖር የሚፈልግበት የሚሰራበት ነው። ስለዚህ ማንም ሰው ለምን ብሎ የሚጠየቅበት ነው። ለምን እንዲህ ብለው ጠይቀው ለሃይማኖታቸው ቆመው የሞቱት ደግሞ ምን ይላሉ? ሰማዕታት ይኩኑ ክቡራነ ሀቤክሙ ፍትሐ ነገሥት ምዕራፍ አንቀጽ 20 ላይ ሰማዕታት ይኩኑ ሀቤክሙ ክቡራነ፣ ሰማዕታት በእናንተ ዘንድ የተከበሩ ይሁኑ ይላል። የተከበሩ ይሁኑ አንቀጽ ሰማዕታትን ሲያወሳ። ስለዚህ እንደዚህ ሆነው ያለፉ ለሃይማኖታቸው ምስክር ለሀገራቸው ጠበቃ ሆነው ያለፉ ሰዎች ክቡራን ናቸው። ስለዚህ ከዚህ ነገር ሁሉ ልንጠበቅ ያስፈልገናል። ከምን በቃ ጊዜው ደርሶ ነው ይሆን ዘንድ ግድ ነው። የሆነው ስለማይቀር ትንቢቱ ደርሶ ነው ይፈጸም ዘንድ ነው የምንለው ማቆም አለበት። ማቆም የሚችል ይስራ፣ የማይችል ግን የራሱን ይተኛ፣ ሌሎቹን የሚሰሩትን አያሳን። ስለዚህ በሀገር የመጣውን በሃይማኖት የመጣውን ዘገን ነቅንቆ ጦር ነጥቆ ሄዶ መዋጋት ግዴታ ነው። አቁም ማለት ራስን መጠበቅ። አምላክ በአምላክነቱ በትርጓሜ ብሂል አምላክ በአምላክነቱ ንጉሥ በመንግስቱ ጎልማሳ በሚስቱ ባለርስት በርስቱ በጉልቱ ቢመጡበት አይወድም ይላል። አይወድም። ዲያብሎስን በማቴዎስ ወንጌል ምዕራፍ 4 ላይ የተመዘገበው መድኃኔዓለም ክርስቶስ ምን አለው? ከተራራው ላይ ወሰደና ለእኔ ብትሰግድልኝ አለው ይህን ሁሉ ሰጥህ ነበረ አለው። ከዛ መድኃኔዓለም ክርስቶስ ማለት ከኋላ ያወግድ አለው። ለምን? በአምላክነቱ ስለመጣ ይህ ሁሉስ የኔ ነው እኔ ፈጥሬ የምገዛው ነው እንጂ ያንተ አይደለም ሲለው፣ ባለ ርስት በርስቱ ናቡቴ ደግሞ አይሆንም የአባቶችን ርስት አልሰጥህም አለ። አልሰጥህም ብሎ ምን አለ? እምቢ አለ። እስከ ሞት ድረስ ታገለለት፣ ሞተ፣ በግፍ ሞተ። ከዚህም በኋላ አክዓብና ኤልዛቤልም ደግሞ ናቡቴን ገድለው የእሱን ደም ውሻ እንደላሰው የእነሱንም ደግሞ ውሻ ላሰው። ሞቱ ለኃጥእ ጸዋዕ፣ የክፉ ሰው አሟሟቱ የከፋ ነው፣ የኃጥእ ሰው አሟሟቱ የከፋ ነው ይላል። ስለዚህ እነዚህ ነገሮች ጥቅሶቻችንን እንዳናበላሽ መጠንቀቅ መጠበቅ ይኖርብናል። ቤተክርስቲያን ለምንድን ነው ካል አሁን እንዲህ ስንል ቀኝህን ቢመታ ግራህን ስጠው፣ ግራህን ቢመታ ቀኝህን ስጠው የማንን ለምንድን ነው ካል የመጣው እንደ ቤተክርስቲያን ነው፣ እንደ ግል አይደለም። አንድ ሰውን ብቻ አይደለም ታሪክ አድርጎ የመጣው፣ አንድ ሰውን ብቻ አይደለም ለመግደል የመጣው ቤተክርስቲያን ነው። ለቤተክርስቲያን ደግሞ ቀኝና ግራ የላትም፣ ሁሉም ቀኟ ነው። የትኛዋ ቀኝ ግሯ ሊሆን ይችላል፣ የትኛዋ ቀኟ ሆኖ የትኛዋ ግሯ ይሆናል። ስለዚህ ቤተክርስቲያን ቀኝ እንጂ ግራ የላትም። ያላት ቀኝ ነው፣ ግራ የላትም። ስለዚህ በዚህ አማካኝነት ቀኝህን ቢመታ ግራህን ስጠው የሚባል ነገር የለም። አንድ ቀኝ ብቻ ስለሆነ ያላት ማለት ነው፣ የላትም። ስለዚህ ይሄንኛውን ማስተዋል መመርመር መረዳት ይኖርብናል። ለምን ካል ለምሳሌ ደግሞ ትውፊታዊ ቤተክርስቲያናችን ስዕል አድኗችንን እንመልከት። ስዕል አድኖ መላእክት ምን ይዘው ነው የሚሳሉት? ሰይፍ ይዘው ነው አይደል የሚሳሉት? መላእክት ሰይፍ ይዘው ይሳላሉ። ለምንድን ነው? አርበኞች ስለሆኑ፣ ተዋጊዎች ስለሆኑ፣ ዲያብሎስን ተዋግተው ሃይማኖታቸውን ስላጸኑ። ንቁም በበህላዌነ እስከንረክቦ ለአምላክነ፣ በያለንበት እንቁም የፈጠረን እግዚአብሔርን የፈጠረን አምላካችን እስከምናገኝ ድረስ። ከዚህ በኋላ ዲያብሎስን የፈጣሪያችሁን ሲል ከሱ ጋር ተዋጉ። መጀመሪያ ተዋጉ፣ ድል ተነሱ። ሁለተኛ ተዋጉ፣ ድል ተነሱ። ወደ እግዚአብሔር አምላክ ፈቃድ ባይሆን ነው ወይንስ ፈቃድ ቢሆን ነው እኛ የተሸነፍነው? መዋጋታችን ፈቃድ ነው አይደለም ማለት ፈቃዴስ ፈቃዴ ነው፣ ግን ድል የምታደርጉበትን ነገር ስላልያዛችሁ ነው አለ። ድል የምናደርግበት ነገር ብርሃን መስቀልን ሰጣቸው፣ ብርሃናዊ መስቀልን ሰጣቸው። በዚያ ሲዋጉት
አሸነፉት። ማንን? ዲያብሎስን። ቅዱሳን ሰማዕታትም ምን ይዘው ይሰራሉ? ሰይፍ ይዘው ይሰራሉ፣ ጦር ይዘው ይሰራሉ። ይህ ለምንድን ነው ካል የቤተክርስቲያናችን ትውፊት የሚያስረዳን ምኑን ነው ካል የሚያስረዳን አርበኝነታቸውን፣ አሸናፊነታቸውን ተጋደሉ ገድለ ወሞኡ ነገስተ ገድልን ተጋደሉ ነገስታትንም አሸነፉ። ወእነግር ስማከ በቅድመ ነገሥት ወኢይታፈር በነገስታት ፊት ምስክርነትን እናገራለሁ አልፈራም አላፍርም። ስለዚህ ሳይፈሩ ሳያፍሩ በነገስታቱ ፊት የተዋጉ ሃይማኖታቸውን የጠበቁ ሩጫቸውን የጨረሱ ገድላቸውን የተጋደሉ ነገስታትን ያሸነፉ ናቸውና ጦር ይዘው ይሰራሉ። ለምን? አሸናፊዎች ናቸው። አሸናፊዎች ናቸው። ስለዚህ እኛም ደግሞ በኦርቶዶክሳዊት ቤተክርስቲያን የመጣውን እኛ ተኝተን ልንሞት አይገባንም። ለምንድን ነው ካል ሰዎቹ እኛን ለመግደል የሚያስቡት ለምንድን ነው ብለን መጠየቅ ነው። ለምን እኛን ገድለው እነሱ ገነትን የሚወርሱ ከሆኑ ራሳችንን ጠበቃችሁ ብሎ እግዚአብሔር ማን ነው የሚከለክል? እግዚአብሔር እንዴት ነው የሚኮንነን? ስለዚህ የተፈጥሯዊ ግዴታ ነው። ሃይማኖታዊ ግዴታ ነው። መድኃኔዓለም ክርስቶስ ዓለምን ለማዳን ነው የመጣው። በዮሐንስ ወንጌል ምዕራፍ 5 ላይ ምን አለ? ከሰጠኸኝ ምዕራፍ 3 ላይ ከሰጠኸኝ ከጥፋት ልጅ በቀር የጠፋ ሰው የለም ማለት የጠፋ ሰው የለም ከጥፋት ልጅ በቀር ከይሁዳ በቀር። ስለዚህ የሚጠፋው ይጠፋል። ሰይፍ ያነሳ በሰይፍ ይሞታል እና ሰይፍን አታንሳ አለው። ምንድነው የካደ ትርጓሜው? ምንድነው? በክህደትን ያነሳ በውግዘት ይለያል። ሰይፍ ደግሞስ በጦር የመጣም ደግሞ ጦር ነው። ለምን? በመጣበት መመለስ ስለሆነ። ስለዚህ ጥቅሱ ለሊቃውንቱ አርበኛ ጦር ለአርበኞቹ ነው። ስለዚህ እንደው ዝም ብሎ የደከመው ሁሉ የፈራው ሁሉ ራሱ ተኝቶ ለመሞት የሚፈልገው ሁሉ ሌሎች ሞተው እኔ ነፃ አወጣለሁ ወይም ሌሎች ተዋግተው ነፃ ያወጡኛል የሚለው ሁሉ ተኝቶ የሚጠቅሰው ጥቅስ አይደለም። ይሄ ተረድቶ አውቆ በዛ ልክ እንዴት ለማን እንደተነገረ ለማን ማድረግ እንዳለብን የምናደርገው ነገር ነው። አንድ ክርስቲያን ክርስቲያኑን እያሳደደ ለሌሎች ሲሆን ግራን ቢመታ ቀኝን ስጥ፣ ቀኝን ቢመታ ግራን ስጥ ይላል መጽሐፍ ቅዱስ ብለው ይጠቅሳሉ። ይሄ ህሊናው የሞተ አስተሳሰቡ የተዛባ አይምሮው መነሻ ትንሣኤ ልቡና የሌለው ሙት የሆነ ሰው ነው። ስለዚህ የመጽሐፍ ቅዱስን ጥቅስ ሳናዛባ ልንረዳው፣ ልናውቀው፣ ልንኖረውም ይገባል። በዘመናችን የመጣውን ሁሉ ይሄንን ወዳ ፈቅዳ ቤተክርስቲያን ሰማዕትነት በዚህ ጊዜ ይቀበላለሁ ካላለች በስተቀር ግድ የሚያስቀብላት የለም። ለምን? መስቀልን ከፊታችሁ ካንተ ወደ አንተ የመጣውን ምን አትፍራ፣ የትፍራ እስመ እግዚአብሔር አምላክከ ምስሌከ እግዚአብሔር አምላክ ካንተ ጋር ነውና አትፍራ። ካህኑም ደግሞ ያውጅ፣ በሰፈር ይግባና ያውጅ። ለምን? ይደንግጽክሙ ልብክሙ ጻው ይህንን ወደ እናንተ የመጣውን ጠላታችሁን ትዋጉ ዘንድ ውጡ፣ ልባችሁም አይደንግጽ አይታወክ ብሎ ይናገር ይላል ፍትሐ ነገሥት ማለት